በቦረና በገዛ ልጇ ላይ የጭካኔ ወንጀል የፈጸመችው እናት ተቀጣች። በኦሮሚያ ክልል በቦረና ዞን ዲሎቲ ወረዳ ውስጥ የወለደችውን ጨቅላ ህፃን በመጸዳጃ ቤት ጉድጓድ ውስጥ በመክተት ለመግደል ሙከራ ያደረገችው መገርቱ ጋሹ የተባለች እናት በ5 ዓመት ጽኑ እስራት ተቀጣች። ግለሰቧ ሚያዝያ 5 ቀን በሰላም የተገላገለችው ልጅ ማንም ሳያያት መጸዳጃ ቤት በመግባት በጭንቅላቷ ልትከት ስትል የህፃኗን ለቅሶ የሰሙ ጎረቤቶች በፍጥነት ደርሰው ህፃኗን ከሞት አትርፈዋታል። የቦረና ዞን ከፍተኛ ፍርድ ቤት ግንቦት 13 ቀን በዋለው ችሎት በፈጸመችው የመግደል ሙከራ ወንጀል ጥፋተኛ አድርጎ የ5 ዓመት ጽኑ እስራት የፈረደባት ሲሆን ህፃኗን በአሁኑ ወቅት በሙሉ ጤንነት ላይ ትገኛለች። የአሜሪካው ፔንታገን ስለ ዩፎዎች ያለው ሚስጥር ማውጣት ጀመረ። የአሜሪካ መከላከያ ሚኒስቴር ለበርካታ ዓመታት በሚስጥር የያዛቸው ምንነታቸው ያልታወቁ በራሪ አካላት የተመለከቱ በመቶዎች የሚቆጠሩ ሰነዶችንና የአብራሪዎችን ቪዲዮ ምስክርነት ለህዝብ ይፋ ማድረግ ጀምሯል። ፕሬዝዳንት ዶናልድ ትራምፕ ፋይሎቹ በሙሉ እንዲለቀቁ ባዘዙ በሰዓታት ውስጥ 3.8 ሚሊዮን ሰነዶች በስውር ከዲጂታል መዝገብ ቤት እንዲሰረዙ ተደርጎ የነበረ ቢሆንም አሁን ላይ ግን ፔንታገን መረጃዎችን ይፋ ማድረጉን ቀጥሏል። የዩቲዩብ ገጻችንን ሰብስክራይብ እና ላይክ በማድረግ የቻናላችን ቤተሰብ ይሁኑ።